ዝናና ታዋቂነትን ከንጹህ ሰብዕና ጋር የተላበሰ ደግነትን የዋህነትን በተግባር የሚያሳይ ድንቅ ሰው አርቲስት ታሪኩ ብርሃኑ ኬኔዲን እናክል ላይብረሪ መክፈት ይችላል። የኔ ቼኩቬራ ቼኩቬራን አይናገሩብኝ። ቼኩቬራ ማለት እኮ የነጻነት አባት ታጋይ ከፍታፍ አፈና አትፈት ትጋትና ታታሪነት መገለጫዎቹ ናቸው። የዋህነት፣ ደግነት፣ ለሰዎች አሳቢነት የህይወት መርሁ ነው። ስራውን በኃላፊነትና በብቃት የሚወጣው የ38 ዓመቱ ወጣት አርቲስት ታሪኩ ብርሃኑ በአዲስ አበባ ተክለ ሃይማኖት ጌጃ በሚባል ሰፈር የተወለደ ሲሆን ባባ በሚል ቅጽል ስሙ ይታወቃል። Yes, how is your mother? She's fine, thanks to God. Please tell, how are you? I'm fine, thank you. And you? በልኝ አደራሽ ንገሪኝ። ታሪኩ እስከ ህልፈተ ህይወቱ በተለያዩ ከ46 በላይ ፊልሞች ላይ ተውኗል። አርቲስት ታሪኩ በ38 ዓመቱ ህዳር 2 ቀን 2015 ዓመተ ምህረት ባደረበት ምክንያት በህክምና ሲረዳ ቢቆይም ህይወቱን ማትረፍ ባለመቻሉ ከዚህ ዓለም በሞት ተለይቷል። ሥርዓተ ቀብሩም በአዲስ አበባ 4 ኪሎ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ህዳር 3 ቀን 2015 ዓመተ ምህረት ተፈጽሟል። የሙያ ባልደረቦቹና አድናቂዎቹ ባባ እያሉ የሚጠሩት አርቲስት ታሪኩ ብርሃኑ አንደኛ ደረጃ ትምህርቱን በባልቻ አባ ነፍሶ ትምህርት ቤት ያጠናቀቀ ሲሆን ሁለተኛ ደረጃ ትምህርቱን በአዲስ ከተማ ሁለተኛ ደረጃ ትምህርት ቤት አጠናቋል። በመቀጠልም በቆዳና የቆዳ ውጤቶች ቴክኖሎጂ ኢንስቲትዩት በመግባት ዲፕሎማውን አግኝቷል። ታሪኩ የኪነ ጥበብ ጉዞውን ሃሁ ብሎ የጀመረው በአበቦች የቲያትር ክበብ ነው። ይህንን የቲያትር ጅማሬ እንዲያግዘውና ከፍ እንዲልለት ከአርቲስት ተስፋዬ አበበ ወይም ፋዘር ጋር ቁጭ ብሎ የቲያትር ትምህርቱን እንደጀመረ የህይወት ታሪኩ ይመሰክራል። ለስኬቱ እንዲረዳውም የተለያዩ አጫጭር የቲያትር ስልጠናዎችንም ወስዷል። በበርካታ ፊልሞች ላይ የተወነውና በአጭር ጊዜ በብዙ ሰዎች ልብ ውስጥ የገባው አርቲስት ታሪኩ ብርሃኑ ላውንደሪ ቦይ የሚለውን ከሳያት ደምሴ ከመቅደስ መለሰ እንዲሁም ከሌሎች ተዋናያን ጋር በመሆን የተወነበት የመጀመሪያ ፊልም ስራው ነው። ሱፍ ብርቄ መሰለ እንዴ? ሱፍ ማለት ነው ተከበብ ያደኩት በእናት ይህ ከህዝብ ጋር እንዲተዋወቅና ተወዳጅነትን እንዲያተርፍ ባደረገው ላውንደሪ ቦይ ፊልም የገጸ ባህሪ ስሙ ባባ የሚል የነበረ ሲሆን በዚህ ምክንያት አርቲስት ታሪኩ ብርሃኑ ባባ የሚል ቅጽል ስም ሊያገኝ ችሏል። በህይወት በነበረበት ጊዜ ታሪኩ በጣም ተከፋይ ከሆኑ ተዋናያን መካከል አንዱ የነበረ ሲሆን ከተዋናይት ቃል ኪዳን ታምሩ ጋር ትዳር መስርቶ የአንድ ወንድ ልጅ አባት ሆኗል። ታሪኩ ከ46 በላይ ፊልሞች ላይ የተወነ ሲሆን ከእነዚህም መካከል ላውንደሪ ቦይ፣ ቦሌ ማነቂያ፣ እርቂሁን፣ ወንድም ያዕቆብ፣ ባላገሩ፣ ኢዮሪካ፣ ይመችሽ፣ ማርትሪዛ፣ ፍቅርና ፌስቡክ፣ የአራዳ ልጅ፣ ሀገርሽ ሀገሬ፣ ጉዳዬ፣ እንደ ባልና ሚስትና ኢንጂነሮቹ፣ ወሬ ነጋሪ እና ወጣት በ97 ተጠቃሾቹ ናቸው። ባባ በሰራቸው ፊልሞች በፊልም አፍቃሪያንና በብዙዎች ዘንድ እውቅናና ተወዳጅነትን ያተረፈ ነው። በምርጥ ተዋናይነት በ12ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ሽልማት ያገኘ ሲሆን የኢትዮጵያ የአይን ባንክ አምባሳደር ለመሆን በቅቷል። በተጨማሪም የሁለተኛው የለዛ አዋርድ ሽልማት አሸናፊና የሰባተኛው አዲስ ሚውዚክ አዋርድ ምርጥ ተዋናይ በመባል እውቅናን ያገኘ ሲሆን ከጉማ አዋርድም ሽልማት ተበርክቶለታል። ታሪኩ በፊልሙ ዓለም ተዋናይ ብቻም ሳይሆን ጉዳዬ በተሰኘ ፊልምም ዳይሬክተርና ደራሲ ሆኖ ሰርቷል። ወጣት ደረጀ ተሰማ የአርቲስት ታሪኩ ብርሃኑ ወይም ባባ የአብሮ አደግ ጓደኛ ነው። ደረጀ ስለ ተዋናይ ታሪኩ በከባድ ሐዘን ውስጥ ሆኖ እንባ እየተናነቀው በሰጠው ምስክርነት ስለ ባባ ከየት ጀምሬ
የት ላብቃ? ምኑን ተናግሬ ምኑን ልተው? ለሰው ያለው አክብሮት የተቸገሩ ሰዎችን የሚረዳ እጅግ ርህሩህና ሰውን የሚወድ ከጎኑ እንድትለይ የማይፈልግ ያገኘውን ገንዘብ ለራሱ ሳይሆን ለተቸገሩ ሰዎች የሚሰጥ ድንቅ ሰው ነበረ ሲል ተናግሯል። ሌላኛው የታሪኩ ጓደኛ ዳግማዊ አባተ በብሔራዊ ቲያትር የተዋናዩ አስክሬን ሽኝት በሚደረግበት ጊዜ እንዲህ ሲል ተናግሯል። ስለ ታሬ ምን እንደምል አላውቅም። በጣም ደግ ነው። የፊልም ቀብድ ተቀብሎ እንኳን በተቀበለበት ቅጽበት ስለተቸገሩ ሰዎች በመስጠት የሚጨርስ ታማኝ፣ ዝናውን የማያውቅ ከጓደኞቹ ጋር ዝቅ ብሎ የሚበላ የሚጫወት በማህበራዊ ኑሮ ተግባቢ በደግነቱ ዙሪያ ደግሞ ገደብ የሌለው ትሁት ሰው ነበረ ብሏል። ከልጅነታቸው አርቲስት ታሪኩ በተወለደበት ሰፈር ባለ ቤተክርስቲያን እንደሚያገለግሉና ባባን ከልጅነቱ ጀምረው እንደሚያውቁት የተናገሩት አንድ የሃይማኖት አባት አርቲስት ታሪኩ በጣም ደግ ሰው፣ የተራበ የሚያበላ ገንዘብ ከሌለውም ተበድሮ ለተቸገሩ ሰዎች የሚያካፍል ቤተክርስቲያንን የሚያገለግል ትሁትና ትጉህ ሰው ነበረ በማለት ስለ ተዋናዩ ደግነት ተናግረዋል። በ38 ዓመቱ ከዚህ ዓለም በሞት የተለየው ዝነኛው ተዋናይ ታሪኩ ብርሃኑ ወይም ባባ የ23 ዓመት ወጣት እያለ የኢትዮጵያ የአይን ባንክ ቢሮ ድረስ በመሄድ ከህልፈተ ህይወቱ በኋላ ሁለቱንም የአይኖቹን ብሌን ለሌሎች ሰዎች እንዲሆን ለአይን ባንኩ ተናዟል። የታሪኩ ቀብር ከመፈጸሙ በፊት የኢትዮጵያ አይን ባንክ በህዳር 2 ቀን 2015 ዓመተ ምህረት የአይን ብሌን በኑዛዜው መሰረትና በሟች ቤተሰብ ትብብር እንደተረከበ አስታውቋል። የኢትዮጵያ አይን ባንክ ተወካይ ወይዘሮ ሊያ ተካበው ተዋናዩ ኑዛዜ ያደረገው በ23 ዓመቱ እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት እንደሆነ በመግለጽ የአይን ብሌኑን ባንኩ በኑዛዜው መሰረት እንደተቀበለ በማረጋገጥ ታሪኩ አይኑን መለገሱን የሚያረጋግጥ የምስክር ወረቀት ለታላቅ ወንድሙ አሸናፊ ብርሃኑ ሰጥተዋል። የአርቲስት ታሪኩ ብርሃኑ የአስክሬን ሽኝት ላይ የተገኙት የአዲስ አበባ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሂሩት ካሳው በበኩላቸው ከዓመታት በፊት የአይን ብሌኑን ለመስጠት ቃል መግባቱንና ተፈጻሚም በመሆኑ በፊልሞቹም ጭምር ለትውልድ የሚተርፍ ስራ በመስራቱ በህይወት ባሉ ሰዎች አይንና ልብ ውስጥም ያው ሆኖ ይኖራል ብለዋል። ኃላፊዋ በተጨማሪም በልጅነት እድሜው አስቦ አይኑን ለማያውቃቸው ሰዎች መለገሱ የሰውነት ጥግነቱን ያሳያል። በተሰጠው ጊዜ ከማንም በላይ ዕውቀቱንም አቅሙንም መጠቀም ችሏል። በእኛና በልጆቻችን ልብ ውስጥም ይኖራል ሲሉ ተናግረዋል። ስለዚህ ድንቅ ተዋናይ ምስክርነት የሰጡት ብዙዎች ናቸው። እንዲህ ተናግረን አንጨርሰውም። በአካል የሚያውቁትም በአካል የማያውቁትም ስለ ደግነቱ በልበ ሙሉነት ይናገራሉ። ይህ ወጣት ተዋናይ ብቻ ሳይሆን የደግነትን መምህር ነው። አርቲስት ታሪኩ ብርሃኑ ባባ